ልጁንና ሚስቱን የነካችሁ ጊዜ ግን ድፍን ዓለምን ይደበላልቅልሃል። ድፍን አንፈራ። እውነቴን ነው የምልህ። ወንድ ልጅ እውነተኛ ወንድ በሚስቱ በልጆቹ አይደራደርም። እውነተኛ ወንድ በጭባጫን ተው። እውነተኛ ወንድ በሚስት በልጅ አይደራደርም። ስለዚህ ብዙ ሴቶች ቪዲዮ ሰርተዋል ማለት ብዙ ወንድን እንዳንተ አይነት ወንድ ነው ማግባት የምፈልገው ነው ያሉት ሴቶችና ክበር አባቴ ክበር። እንዲያውም የሚስት ገበያ በዝቶልሃል ሙስሊም ስለሆንክ ትንሽ ጨምር ነገር አስቀድሞ ሙስሊም ስለሆንክ የምል ነገር ጨምርበት። ጨምር ታረግና ሙስሊም ስለሆን እስከ 4 ስለሚፈቀድ እስከ 3 4 ጋይስ ደብል ነው ደብል ይሆናል። ኑብራ ደብል ኑባናም ኑብራ በነሜረሌ ተሳክቷል። ኢብሪዮ ይኮ ወርቅ ይኮ ያላ ጀልቀብ አፉ ፍገድ አስሊ ነቀም ካሼም ነው ወላሂ እንደበረ ወኪን ይቀጣምን ይተሰገለ ወላሂ ሙባራ አሲስ ካሜራ አከዳገበል ሴራም ጎል ወንዳ ጎተበል ያከስ ያ አስሊ ሴራዳ ደበም ሙባረክ ፋቲ በርበሬ ከሰኙ ፉላን ሴንት ያደበም ታቲ ቢሻም ቁልቁሉ ገና እንደ የባሉ ፍርባቲ በርበሬ ጀልተን ነገነ የጅጌ ቢሻን ሰልባ ዳጋ ጀቹ በርባዴተ እስቲ ላ ሰጋሌ ራዲባር ወደ ሰገሌ ፈዳል ያገተ ወላሂ ነገነ ጀጅገ ጥቅሹ ነጋገሩ ሴራን አኖሶ ተክቲ በሴራን ነጋበ በቃ ነራ ገላ ቤታ አዝራ ነገበ ቶኮ የሮሰዲ 3 ጊዜ ላ እንሶም ዳይራ ወላ ሁን ዲዛቱን ነጋው ያኒ እሺ የሮሰዲ ወላሂ ዱረ ነገ ነመ ነገ ነው ላማ ከሰደፋ ከነሴራጀ ከጥሙራቲ በደንብ በለው። ሶስተኛ አቦ ጉረጋቱ ዳይ አማ አፎይቱ ወሊ ጀነ ጅራ ዶክተር ከበጃ ወሊ ጀቻ አራራምኔ ረም ሹኩርቲ ነኛቺሴ ቢሻን አፉፍሲሴ አገሲፍ ነጋ ታብኒ ኩን ተበ ጥሙራቲ ተበ ጃለላቲ ቅጣቴን ቀቡ ቅጣት የለውም። የጫወታ የፍቅርና የወዳጅነት ነው። ላስት ጌም ስለሆነ የተከበሩ ክቡር የ27 ዓመት ልምድ ያካበቱ 27 ዓመት ደግሞ በተጨማሪ ካይሮ ላይ የሰሩ ዶክተር ከበጀማ ወጋ ዲግደም ይቶርበ በረተን አመሌ ወጋ ዲግደም ይቶርበ ተጃጅለ ከገነ ወጋ ሸንተሚ አፈቆሩም ሳፉጂ ረከንደ በርሰን ከበጀሞ ዶክተር ኩብር አስሊ ኢሰጀል ቀባረ ፈያቂ ሰቁቱ ሲን ያደብሶ አማፈም ቱረብ ሲን ራቀቡ የሮ ገባብዱ ከሰት አቢያ ከሰኒ ፊተፈ ከሰን ዱሪ ሰኒ ሲን ያደብሶ ከናፍ አማፍ ዋን ወልን ቱርተኒፍ ገለቶማ ኡልፋዳ አልከን ጋሪ ባይ ነትሪሻ ቻው ሀጃቶ ብሮኮ ዋን ጀዴስ ገለቶ ፈዱን ቀቡ ፈቲያኮ ዋን ጀዴስ ገለቶ ፈዱን ቀቡ ጀቸ ሲኒፊን ቀቡ ጀቼ ሲኒፊን ከቡር ዮኒ መጥቷል። መልእክቴን አግኝተህ እንዴት አልመለስክልኝም? ወላሂ አላየሁትም። ማኝቲ አላየሁትም እንዴ? ለናዚሮ መልእክት ልኬ አላካችሁለትም ወይ? ወላሂ ለዚህም አላየሁትም። ወይኔ ማኛ እዚሁ እያለ ልንገርህ። እሺ በእውነት ነው የምልህ። ምንን አደነቁ መሰለህ? የወንዶች ቁና ብያለሁ። የወንዶች ቁና ለሚስት ያለ ክብር፣ ለልጅ ያለ ክብር፣ ነፍስን ለመስጠት ለልጆችና ለሚስት የምታረገው በእውነት ይሄ አንደኛ ጀግና ማንም ይዘግዘግ ከጎን ላይ በሚስት በልጆች የመጣ መቼም እንዳትደራደር። እኔ እዚህ የደረስኩት በሚስቴና በልጆች የተመጡ ነው። ዘግዝቄ የምገርፈልህ በሚስት በልጆች። ለአንተ ሚስት እንቁ ናት፣ ወርቅ ናት ብለሃል።
ዳይመንድ ናት አባቴ። የወንዶች ቁና ማንም ይምጣ እንዳትፈራ ከጎን ነኝ። ማንም ትባረክልህ ሚስትህ፣ ልጆች ይባረኩ አባቴ። ትክክለኛ ነገር ነው የተናገርከው። ትክክል። ማንም ይምጣ ስቀለው፣ አለውልህ አለውልህ። እኔ ከዚህ ለበልብላ አንተ ብቻ ሚስት ልጅ አትንኩ። ናሲር አኖሌ ካጠፋ ቀጥቅጡት፣ ስደቡት፣ ዘግዝቁት፣ የፈለጋችሁትን አድርጉት። ሚስቱ በዛ ጉዳይ አልትገባም፣ ልጁ አይገባም። ልጁንና ሚስቱን የነካችሁ ጊዜ ግን ድፍን ዓለምን ይደበላልቅልሃል። ድፍን አንፈራ። እውነቴን ነው የምልህ። ወንድ ልጅ እውነተኛ ወንድ በሚስቱ በልጆቹ አይደራደርም። እውነተኛ ወንድ በጭባጫ አንተ እውነተኛ ወንድ በሚስት በልጅ አይደራደርም። ስለዚህ ብዙ ሴቶች ቪዲዮ ሰርተዋል። ባንተ ብዙ ወንድን እንዳንተ አይነት ወንድ ነው ማግባት የምፈልገው ነው ያሉት ሴቶች። እና ክበር አባቴ ክበር። እንዲያውም የሚስት ገበያ በዝቶልሃል። ሙስሊም ስለሆንክ ትንሽ የጨመር ነገር አስቀድሞ ሙስሊም ስለሆንክ የምል ነገር ጨምርበት። ጨምር ታደርግና ሙስሊም ስለሆን እስከ 4 ስለሚፈቀድ እስከ 3-4 ሰዎች በአንተ ቪዲዮ እየሰሩ ነው አባቴ። እሺ ማኛ በጣም አመሰግናለሁ። ክበርልኝ። እውነት ለመናገር እኔ የፈለገ ሰው እንደፈለገ በዘቀዝቀኝ ችግር የለውም። ምክንያቱም እችለዋለሁ። ምንም ጣጣ የለውም። ምናልባት የሰው ልጅም ስለሆንኩ ላጠፋም ላለማም እችላለሁ። ስህተትም ልሰራ እችላለሁ። ጥሩ ነገርም ልሰራ እችላለሁ። ግን የቤተሰብ ከሆነ ግዴታ ሁላችንም ባይዘ አንድ እውነት ልንገርህ፣ አንተ መጀመሪያ የምትወደው ቤተሰቦችን ነው። ለምሳሌ ልጅን መከላከል ሳትችል የትኛውም ሀገርም ብሔርም ህዝቡንም መከላከል አትችልም። ትክክል። ባለቤትም መከላከል ሳትችል የባለቤት ጥብቅና መቆም ሳትችል ለሀገር ለህዝብ ለማንም ጥብቅና መቆም አትችልም። ፈርስት ፋሚሊ ቅድማ ለቤተሰቦች ጥሩ ሰው ከሆንክ ለሀገርም ለህዝብም ለማንም ጥሩ ትሆናለህ። ቤተሰብን አሳልፈ የምሰጥ ከሆነ ግን ሀገርም ትሸጣለህ፣ ሁሉንም ትሸጣለች። ባለቤትና ልጆችን አሳልፈ ከሰጣ ሀገር ለመሸጥ ወደኋላ አትልም። ለምን? ለቤተሰቦቹ ያልሆነ ሰው ቤተሰቦች አንተስ ቢሆን ተሳልፈ እኔ በህይወት እያፈላለኩልህ አይደል? እንዲ አባት እኔ ህይወታቸውን ነው የማጸዳው። እመቤቴ አጸዳቸዋል። ይሄ ለማስመሰል ወምናምን የምደረግ ነገር ሳይሆን ፋክት ነው። ለቤተሰብ ቅድማ ትሰጣለህ፣ ቤተሰብን ትጠብቃለህ፣ ትከላከላለህ። ከዛ በኋላ እንደውም ለቤተሰብ ባለ አመለካከትና ክብር ተመርጠህ ለሀገርም ትደርሳለህ፣ ለህዝብም ትደርሳለህ እንጂ ቤተሰብን እያስናቅ እያስደፈርክ። የመጨረሻ ሀሳቤ ደግሞ እኔ አሁን ዮኒማኛ አንተን አከብራለሁ፣ ወዳለሁ፣ ታከብረኛለህ፣ ትወደኛለህ። ግን እኔ እኮ አሁን ልጆችን እየተናገርኩ ባለቤትን በአሽሙር እየነካው እኮ ዮኒማኛን ወዳለሁ ማለት አልችልም። አንተን ልጅ ተወደዱ ከነ ንፍጡ ነው የሚባለው ተረት፣ ከነ ምናምኑ። ከነ ምናምኑ አንተን ከወደድኩ ከነ ቤት ከነ ልጆች ከነ ምናምን ነው እንጂ ሚስትን እየሰደብኩ እኔ ከአንተ ጋር ምናምን አንድንን። ውሸት እኮ አስመሳዮች እንደዛ ነው የሚሉ አስመሳዮች፣ አጭበርባሪዎች፣ በተለይ ባለጌ ወልዶ ያሳደገው የሰው ልጅ ትዳር ውስጥ ገብቶ ልጆችን ሚስት ጋር ይደርሳል። አብዛኛው እንደዛ ናቸው። ስለዚህ ምን አርገሃል? ትክክለኛ መልስ ነው የሰጠው። ትክክለኛ ወገባ ገዳውን በለው አለውል ወገቡ እንደዛ ነው። ምልክ ማኛ ሀሳብን ስለሰጠኝ አመሰግናለሁ። ያው እኔ አሁን ደግሞ ሞር እንደወድና እንዳከብር ያደረገኝ እውነቴን ነው የምልህ፣ በሚስትና በልጅ ባለመደራደር ሞር እንዳከብር። ይሄ ሰው ጓደኛ ብታደረገው አትደራደርብኝም። ገባ? ጓደኛ ካረጉ ቤተሰብ ወንድም ካረጉ አሳልፍ አትሰጠኝም። እነዚህ ሰዎች እናትን ያላከበሩ፣ ልጆችን ያላከበሩ፣ ሚስትን ያላከበሩ አሳልፈው ነው የሚሰጠው። አሳልፈው ምንም ነገር አሳልፈው ነው የሚሰጠው። እና እኔ በጣም ወድጄዋለሁ። በርታ፣ እንዳይሰማ ከጎን ብዙ ሰዎች አሉ። ምንም የሚሰማኝ ነገር እኛ ከጎንን ያ ወላሂ እኔ ከዚህ በፊት አንተም እስከምታውቀኝ ቢያንስ 3-2 ዓመት ማለት ነው ከተዋወቅን
አንድም ቀን እኔ ወጥቼ ሲሳደብ አይተኝ አታውቅም። ምክንያቱም አንድ ቀን እኔ እንደው ለጠልጣለሁ በሀሳብ ልዩነት ነው ማምነው እንጂ በመነጋገር በመመካከር የትኛውም ነገር ላይ ነው ማምነው እንጂ መጥቼ በመሳደብ አላምንም። እኔ እስቲ እየተቀጠቀጠን እናድርግ ይህንን ጨዋታ ትንሽ እኛ ፊት መቀየር ነው የእኛ ጨዋታ። 2000 ነው 2000 ካልሞታ ካልሞላ ከ2000 በላይ እናድርግ። ከ2000 በላይ ፊት ነው የምንቀያየረው እና ከዚህ በፊት ሲሳደብ አይተኝ አታውቅም። ምክንያቱም እኔ ከየትኛውም ሰው ጋር ለመደራደር ስፔሻሊ እኔም በጣም ሴንሲቲቭ የሚያደርገኝ ሁለት ነገር ነው፣ ስለ ሃይማኖት እና ስለ ቤተሰብ ሲሆን ነው። ሌላ ነገር ፖለቲካ ምናምን ከሆነ ቁጭ ብለህ ተነጋግረን መጨረስ ትችላለህ። ሁለተኛ ደግሞ እንደዛም ስሳደብም የነበረ ስናገርም የነበረ ነገር ቤተሰቦቼን ከኔ አልፎ ልጄና ባለቤቴን ስለነኩ ነው እንጂ ሌላ ምንም ችግር ኖሮብኝ አይደለም። አሁን ለማንኛውም ኦልሬዲ ያለቀ አጀንዳ ነው። በራሴ በኩል አቁሜዋለሁ። እኔን ስለዘቀዘቁኝ እኔን ስለሰደቡኝ ለማንም መልስ አልሰጥም። ከማንም ጋር ንትርክ እንካ ሰላምታ ውስጥ መግባትም አልፈልግም። ለማንኛውም ግን ጨርሼዋለሁ። የተናገርኩበት ምክንያትም በቤተሰቤ ነው፣ በልጄ ነው፣ በሚስቴ ነው። በእኔ ጉዳይ ግን ለወደፊትም የሚሰድበኝ ሰውም ካለ አልቀጥልበትም፣ አልሄድበትም። ኦልሬዲ በእኔ ጉዳይ ከሆነ እኔ ሰው ከነካኝ ችግር የለውም። ካጠፋው የፈለገ 3 ወር ይዤልሃለሁ። እኔ እየተቀጣ አልፋታም። 3 ወር አንተ ቤት መቼ ነው ግን አንድ ቀን እስኪ አንተን አኩርቶ የሚያሸንፉት? እስኪ ቤስት ኦፍ 3 እናድርግ ይህንን ጨዋታ ትንሽ ለጨዋታ ድምቀት እነሱም እኔ ቤት እንኳን ሰዎች የሉም። ለሆነ ጉዳይ ወጣ ብለዋል፣ ግን መምጣት ይችላሉ ከጠሯቸው። እንደወጡ ናቸው፣ አይመለሱም። ወጥቶ ይቀራሉ ይቀራሉ፣ አይመለሱም። እስቲ ገርፌልሃለሁ መሰለህ ከወዲ ማኛ ጋር ትንሽ ቀጥቀጥ ስማ፣ መንሱሬን እኮ 12 ቀጥቼልሃል። አልሰማሁትም። 12 ጠይቀው መንሱር ጋይስ ሞልቷል። $1 500 እኔ ጋር በጣም ተዳክመዋል ማለት ነው። 500 የሚሞላልኝ ሰው ራስዬ ኑሩልኝ የኔዎቹ ዳትማን ፋሚሊ ሞሉት ማለት ነው። ማኛ ዛሬ ትንሽ ቀውጧል። ደብል ነው ቤተሰብ። ቡም የሆነ ሰው ከመጣ ላስደነግጥ ይችላል። የትም ዋናው ነገር በሮጤ ሳይሆን በቀደመ ነው። የትም ደብል ነው። ዳንሻ ማን ይገንትላል? በመጀመሪያ ጨዋታ ሊያስደነግጡ ማን በመጀመሪያ ጨዋታ ተጀመረ። ተው ባይዘዌ ማኛ እኔ እስከ 0 ሰከንድ ተስፋ አልቆርጥም። አይ ነው ይሄማ ጨዋታ ማንም 0 ሰከንድ መትሻ ጠብቄሽ ነው። ዳንቄ ትለያለህ። ፎሎ እያደረጋችሁ እዚህ ጋር ፋሚሊ 0 ሰከንድ ሀገር ሰከንድ የሱፌ ታንኪ ብያለሁ። ታብታብ ብቻ ሆነ ከባድ ሚዛን ጠርቻለሁ። ከመጣለህ ታብታብ ብቻ እዚህ ቤት ማለት ነው 1.6 ሚሊዮን ገብተናል። ምን ስታደርጉ ነበር? ከአስሊ ጋር ስንቀጣቀጥ ነበር። አስሊ ነው። አስሊንም እኮ ጥሩ ተጫወትን ባለፈው። ኦኬ እሱም ቀጠቀጠኝ፣ እኔም ቀጠቀጠኝ። 4-5 ጨዋታ ተከሻ ይመቸኛ። እኔ የምወደው ልጅ ነው አስሊ። አስሊ በጣም ምርጥ ልጅ ነው እኮ የዋ ወላሂ በጣም ምርጥ ልጅ አስሊ። እሱ እንትናም ደስ ይለኛል። አስሊን እንዲህ የምታሞግሰው ለእኔ ጊፍት እንዳይሰጠኝ ነው። ገደልኩ አስሊሻ ተጋደልን። ትንሽ ቆይቼ ነው የገባኝ ታውቂያለህ። እኔ መጀመሪያ የአስሊ እያደረገች መስሎኝ አስሊሻ ቤተሰብ ነው አባቴ። አስሊ ኦልሬዲ ተገዝተዋል። እኔም አይሰጥም ለሱም አይሰጥም። ከጨዋታ ውጭ ሆነዋል። በእርግጠኝነት ዝም ብለሽ አስሊ ጀባላ ሌሎቻችሁ በርቱልኝ እስኪ። አስሊሻ ምን ሲሰዳደብ ሰምቼ አላውቅም። አንተንም ሰምቼ አላውቅም። እንዲያውም የሆነ ጊዜ አስሊን አበሳጭተውት ነበረ በዛ ጉዳይ። አሁን ተረጋግቷል፣ እግዚአብሔር ይመስገን። ያ እንጂ ዝም ሰላማዊ ሰዎች ናቸው። ለምን እንደሚነኳቸው እየሳቄ እያወራ እኮ ወዴት እየወሰደ ነው? ሰዎች የኔዎቹ ክበሩልኝ።
ቤስት ኦፍ ትሪ ነው። በአንዳንድ ጨዋታ እንቀጣጣ። እንዴት ይመቻል? ሳያልቅ ንገረኝ ፍጠን እንጂ እንዴ! ምነው ዝም አለ? ምን አልከኝ? ቤስት ኦፍ ትሪ እናድርግ ወይ? እየደረሰ ነው ዳንዬ፣ እየደረሰ ነው ሰውየው። አደራ ዳኒሻ መጣ። የስ ዳኒ የስ 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 ማኛ በአንዳንድ ጨዋታ እንቀጣጣ ወይ? ቤስት ኦፍ ትሪ እናድርግ። ከሶስት ጨዋታ ሁለት ቤስት ኦፍ ትሪ እሱ ነው። ስፔሻሊ እንዲህ ለፋሚሊ ቤስት ኦፍ ትሪ ነው የሚያምረው። ቤተሰብ ነቻ። በአንድ ጨዋታ ከቀጣኝ እኔም አስሊሻን ለለባዶ አድርገን እናስደንግጣል። ታስደነግጣላችሁ። አይዞህ ገና ነው፣ ገና መጀመራችን ነው። አስሊነ በርታ፣ ጎንነን ወንድምነን በሉ። ምርጥ ሰው ነው። እግዚአብሔር ምስክሬ ነው የምላችሁ። የመቼ አሪፍ ልጅ ነው። አሪፍ ልጅ። ወይኔ አስሊን አሳጣኝ ሰውዬው። አስሊ ዝም ብለሽ ዙር አይቼ ነበር፣ ወላሂ ሲገባ አይቼ ነበር። ከዛ አስሊ እንዳትገባ ያውቃላ። የኔ ጋ አሪፍ አሪፍ ወዳጄ ነው። ገኒኮ ቡቼኮ ዳን እያንበሳው አውቆኔ ከሳው ትላል። የትም አትደርሱም። ተው ሙስጠፋ ጎ የትም አትደርስም። ተው አስሊ ተው፣ የትም አትደርስም። ስማ ዳኒ እኮ ሌላው ስሙ ዳኒ መኒ ነው ስሙ ራሱ። ዳኒ መኒም ይሁን ዳኒ ዶላርም ይሁን ችግር የለውም። አዎ ዶላር ነው እንዲያው ይቀር መኒ ቢለው ቀይ። የመጀመሪያ ጨዋታ አንተ በማሸነፍ በጣም ደስ ብሎኛል። ምክንያቱም ዘለ እንዳትወጣ አግዞኛል። ታውቃለህ እኔ ደንግጤ ሄደ ነበር። ኢንሻአላህ እስቲ እንታያታለና እዚህ ደብል ላይ ዳኒ ሻይ ትንሽ ተበት እያለ ነው። አስሊ ደስ አላለኝ። እዚህ ደብል ላይ ናሲሮ አልተቻለ ደብሊ ከነረዋ ጎዳ ታበለመፋ ከነሟምና ነዳበሙ ጎቲ አንድ ኮፍያ ቤተሰብ ውስጥ እኮ በና ደብሊ ቀድሞ ላከው ሀቢቢ ቃሊኮ ዳኒካ መድገም አለብህ። አንድ ኮፍያ ወይም ያቺን እንትነዋ ደብል ረኤጋ ደብል እንዳያመልጠን አንድ ልብ ወይ ኮፍያ። አዎ ደብል አምሮባል። አመሰግናለሁ። አንድ ኮፍያ እንቅልፋቸው አይበልጥም ከሱ አይበቃ። የስ እያዩ ማፍራተር ደብል ላይ አልመጣም። ቆይ ደብል ይምጣ። እያዩ አሁን ደብል ነው ዋን ቀብ ደንቦች ጎራ እያዩ ደብል ነው። ዳንዬ ደብል ነው። አሁን ደብል ነው። ያዙልኝ። ይህንን ጨዋታ መሸነፍ የለብንም። ከነመሙ ቀብ እያዩ ጓ በልልኝ። መሸነፍ በቀለ ሀቢቢ በቄ ደብል ኧረ ዋዊ የሆነ ነገር አድርጉ ስ ሄዷል። ኧረ የትም አልሄድንም። እዚህ 2000 ውስጥ ደብሎች እያዩ ተደፈረን። ዛሬ ተደፍረናል። አንዴ ይህችን ከደገምከው አይመጡም እያዩ ይህን ከደገምከው ወላሂ ይደብራል። አሁን ከተሸነፍን በጣም ይደብራል። መቃና በስካቦኛ ትላለህ አባቴ። በቃ አሁን ጨዋታ መሆኑ ገብቶኛል ማለት ነው። በቃ አሁን ጸባይ ያሳምር። በቃ አንተዋወቅም ካሁን በኋላ ጸባይ ያሳምር። ተደፋፍረን ነበር። ጥሩ ነው። ተደፋፍረን ነበር። አይ ጸባይ ገዛ። አያችሁት አይደል? ናሲሮ ዝም ወደ ማለት ሄደ። ዳንዬ ቤተሰብ ለመናገር ከሆነ የኔዎቹ ክበሩልኝ። እዚህ ቤት አንበሶች ራሱ ከመጡ ማለት ነው። ኑር ፋሚሊ ፎሎ እያደረጋችሁልኝ የኛዎቹ ጠበከናማ መሆሙን ቀቡ ቤስት ኦፍ ትሪ ነው። አሁን ከተሸነፍን እንቀጣለን። ቤስት ኦፍ ትሪ ስለሆነ ስንት ናችሁ? ይህን ጨዋታ አሸንፍን ተበከነማ ዋኔ ተበሰደፋ ጠበ ነው። ሶስተኛ ጨዋታ እንጫወት። ቢያንስ ይሄንን ጨዋታ የማሸነፍ ግዴታ አለበት። የማሸነፍ ግዴታ የማሸነፍ ግዴታ አለበት። ሶስተኛ ጨዋታ ነው የሚጫወተው። ቢያንስ ፋይናል
ፋሚሊ አንተ መገርሳ ማኛ እያሉ ነው። እሺ እኔ መገርሳ አይደለሁም። ምንድን ገለታ ነኝ። ፕሌት ቡሽ ጉራ ኡሙ ከላ ዋንት ኮዳኒ ኮንኮላታ ለማ ዋንዱ ነው በቀለ ሀቢቢ ገለታ ነኝ እኔ። መገርሳ አትበለኝ። የዳቦ ስሜ ገለታ አልነጃጅ። እኛ ምን እንወዳቸዋለን። ጋይስ ፕሊዝ ታይሚንግ ላይ ታይሚንግ ረቲ ታይሚንግ አስሊ ግን ከምር ወዳጄ ነው በእውነት መሀል አልገባም። አስሊዬ my brother I respect you man። አሁን መሸነፋችሁ ውስጥ አረቦች ጉራ አረቦች ጋር ታውቀዋለህ ናሲሩ ልንሸነፍ ቢኪ አንበሳ የሚቀጥለው ጌም ላይ ትገኛታለህ። አላሰብኩም። 1700 ሰው ነው ያለው እኮ እኔ ጋር 890 ያንተ ብዙ ነው። እንዲያው ያላ ቅጣትን ንገረኝ። እኔ ወላሂ እኛ ፊት ነው የምናስቀይር። ሶፍትሪ በመሸነፌ በጣም ደስ ብሎኛል። ምክንያቱም እንዴት ልቅጣው ምናምን ብዬ እያሰብኩ ነበር። ታውቃለህ መጀመሪያ እየጨነቀኝ ነበር። አሁን ግን በቃ ለቀቀኝ። እንደው ይሰክስ እንዳሰሙት ቤተሰብ ታብታቤኔዎቹ ቅጣትን ተናገር። ፊት ቀይር። እኛ ፊት መቀየር ብቻ ነው አባቴ። እንደሌላው በርበሬ ተቀባ ምን በል የለንም እኛ። እሱ ግን ከዚህ ልብስ ጋር ትንሽ አይከብድም? ፍጹም እየውዴ አቤት! ይቺ እኮ ሞዴል ናት። መብራት ፍጹምን ገብታችሁ ቼክ አድርግ ቤተሰብ። አትወጣም አልኩ ጀለሲ። ሁለተኛ ቅጣት ከሶስት አስመርጠኝ። ከሶስት ፊት መቀየር። ሁለተኛ ከዚህ ልብስ ጋር ትንሽ ፊት መቀየር ከበደኝ። ታውቃለህ ለጃኬቱ ብር አይመጠንም ብዬ ነው። ፍጹምዬ ሞዴል ናት በነገራችን ላይ። ሁለተኛ አውልቄ ነው ፊልተር የማደርገው። ሁለተኛ ምን ያርግ? ሁለተኛ ጠይቁ ቤተሰብ። ምን ጊፍተሮችን ጠይቅ። ፍጹምዬ ውዴ ምን ይቀጣጣ? ቀለል ያለ ከባድ ሚዛን ስለሆነ ቀለል ያለ ቅጣት። ለራስም እየተጠነቀቅ ለኔክስት ጌም ይጨፍር። እሺ በትግርኛ ጨፍር። ኡምራ ሄጄን የመጣሁት ጭፈራ ማቆም ያለው ሶስተኛ ኡምራ ሄደሃል? አይችልም። እንደኔ ነህ ማለት እንዳንተ ነው። አብዲኮ እሺ ምን ይሁንልህ? ሶስተኛ ምን ይሁንልህ? ሶስተኛ ምን ይቀጣ? በቃ ፊልተር ላድርግተው። ይህንን ጃኬት ላውልቅና ፊልተር አደርገዋለሁ። ጃኬቷ ግን አሪፍ ጃኬት ናት። ጃኬቱ በጣም የተከበረ ነው። ዘርፈሻል። የእንትኖች ጃኬት ነው። ስለዚህ እሱን አድርጌ 650 ይላል ቤተሰብ። የተከበሩ ሰዎች ሚለብሱት ነው። የአባዱላ ጃኬት ስለሆነ በሱ ፊልተር አላረግም። መኒገን 650 እንደርሳለን። እዚህ ቤት አንድ ኮፍያ መኒገን ብቻ ነው አሁን የሚያስፈልገው። የስ አሁን አንድ ኮፍያ አንድ ኮፍያ ቤተሰብ ደርሰናል። ጋይስ አንድ ኮፍያ አረ በእናታችሁን እንምላ። አንድ ኮፍያ ሞልተናል። አረ ደብሉን እንምላ። እዚህም ሞልተናል። ፍጹምዬ ሄቨን ላቭ እንዴ ቤተሰብ ፎሎ አድርጌ ያለው ሄቨን ላቭ ደብል ነው። አሁን ደብል ነው። ይሄ ዛሬ እንዴት ነው? ሰላም አትለኝም? ፍጹምዬ ውዴ ማሚላ ዳንሻ እያዩ የተጀመረው ባይዘ ምን መሰለ ቤተሰብ ያዙልኝ ቤተሰብ ደርሰነ የስ የኔዎቹ እንሄዳለን። ኧረ ደብል ነው። እንዲህ ደርሰነ። ፍጹም ሌላ ሸንጉልት ይሆንልኝ አለሽልኝ ሮምዬ ፍጹምዬ በጣም ፉክክር ነው የኛው። አሁን ነው ይኸው ጨረታ ቤተሰብ። ወይኔ ተበላን። ደርሰናል። እሷ ደርሰናል። ፋሚሊ ደርሰናል።
እያዩ አንበሳዬ ቡም ጭራሽ ከኛ መለቡ። አዎ አንሰማም አባቴ ይዘናል። ወጥር ቤተሰብ ወጥሩ። ፍጹምዬ የኮፍያ ካምፓኒን የከፈተችልኝ። ዋው የኔዎቹ ክበሩ። እያዩ አንበሳው አቆኔ ከሳው ትላል። ሄቨን ፍጹምዬ አድዬ ኧረ አልተቻላችሁም ዛሬ ፏ ብልጭ ነው። እያመለጥን ነው ጋይስ ታይሚንግ ይረት አረ በጣም ኦሊምፒዮ ድራ እንዲያዘንጨው ታይሚንግ ላይ እንዳንበላ አክሊሉ እያንበሳይ ታይሚንግ ላይ ታይሚንግ ዋናው ታይሚንግ ላይ መወሰን ነው። ታይሚንግ ላይ እንዳንበላ ቤተሰብ የትም አይደርሱም። የትም ያዙ እዚች ጋር የኔዎቹ አደራ 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 አደራ። አይ መጣ። አረ ታይሚንግ አረሱ ወይኔ ባለቀ ሰዓት አረ እባክህ እንዴ ቁጥሩ ነው። ወይኔ 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 በማይረባ ነው የተቀጣው። ኧረ እባክህ በማይረባ ከዚህ በላይ ቁጥሩ ነው 398 411 13 እኮ ነው የበለጥክም በ13 ፖይንት ለነገሩ በ13 ፖይንት ለትንሽ ነው ያመለጥከው። ታይሚንግ አይደለም እኮ ታብታብ በለው በቃ በታብታብ ነው እንጂ የአንተ ታብታቡ ይበልጣል። አይስወር ኮይኑ አይደለም። ቀጥል ገና ነው ገና ነው መልሼዋለሁ አለኝ ደብል ገና ነው። አሁን እናሸንፈዋል። እንዲህ ነችና ተደፍረን ነበር እኮ አንተ። ለትንሽ ነው የመጣሽው አባቴ ተው። አሁን ኃይለኛ ቅጥቀጣ ነው የሚመጣ። እንደውም እኔ በትልቅ ነጥብ በልጬ ከማሸንፍ ማለት ነው እንዲህ እያቃጠልኩ በትንንሽ ነጥብ ባሸንፍ ነው ደስ የምልህ። በጣም ባይዘ ጊፍተሮች እኮ ታይሚንግ ስለማይችሉ ነው። ታይሚንግ ፊኒሽንግ ላይ መጨረሻ ደርሰው ነው የማ ያንተ ያንተ የኔማ ችሏል። ሁለቴ እኮ አሸንፍ። በታይሚንግ አይደለም በደንብ ነው ያሸንፍ። ዋናው በሮጤ ሳይሆን በቀደመ ነው። አሁን እናያለን። ይሄ ጨዋታ 1-0 ነው እየመራው ነኝ። እኔ ካሸነፍኩ ትቀጣለህ፣ አንተ ካሸነፍክ ደግሞ አንድ እኩል ለፋይናል ነው የምንጫወተው። ደብል መጥቷል። እኛ ደብል ላይ ነው ጨዋታ። ደብልም ቢሆን እኮ ደብሉም የሚጠቅመው ለእኛ ነው እንጂ ለአንተ ፋሚሊ ምንም ጥቅም የለም። አሁንማ ጩጬ ናት፣ በጣም አሪፍ ናት። ትንሽ አንድ መንሱር ቤተሰብ አንድ ቦምቦሊኖ ተኮ ማሚላይ ቦምቦሊኖ ተኮ ሞልቷል። ቦምቦሊኖ አንድ ቦምቦሊኖ አንድ መንሱር ነው የሚባለው። አልተግባባችሁ? አረ በአበባ ራሱ ሞላል። እዚህ ቤት በአበባ ውስጥ ወላሂ ለዚህም ቴንኪው ሀቢቢ ደብል ነው ቤተሰብ። እዚህ ጋር ጋይስ ደብል ነው። አሁን ተጥቱት እስቲ አሁን አሳዩ። አስደንግ ማሚላይ ከሞን ደብል ነው። እዚህ ቡም የኔዎቹ እየሄድን አሁን ጠብቅ ደብል ነው። ያዙልኝ። ደርሰናል። ይሄንን ጨዋታ ደርሰናል። ማሚላይ ፎሎ አድርጌያለሁ። የኔዎቹ ደርሰናል። ናሆሜ እችን ደብል እስቲ ማሚላ ደብል ከና ፈየደም ነው እየሄድን ነው። ማሚላ ወጥሮልኛል። ቤተሰብ ማሚላ ደርሰን ደበርሳ የዋመኑ ዋት ይቻል እዚህ ጨዋታ ላይ እንጨርሰው። እዚህ ጨዋታ ላይ እንጨርሰው። እዚህ ላይ አላልክም? እዚሁ ጨዋታ ላይ እንጨርሰው። ሁለተኛ ጨዋታ ገና ሶስተኛ ጨዋታ እዚሁ ጨዋታ ላይ ወይኔ ዛሬ በቃ ወስኖ ነው ሰቦች የስ አባሳ ነባሪ ነው ማስበላ እንብለ ፉን አይፈቀድም። ሜሎትዬ ዳንሻዬ ምን ነው ዛሬ እንደዚህ ማሸነፍ እኮ ናፈቀኝ ዛሬ እኮ ልብኝ ብርቅ ሆነብኝ። እንደዚህ ምንድን ነው ቆይ
ወይኔ ምኞት ብቻው ነው ይቅር። ዋናው ቤተሰብ ክበሩ። የሮ በልዳቀም ደስ ይገሩ ቆይ ብየመጠቀየው መዲና ካናፉተ ብየመጠቀበ ምን አለበት በቃ ደስ ብሎ የሆነ ማርካናፉተ ጊዜ መጨነቀው ደስ ይደንበር እየመጣ ነው። መጨረሻ ላይ መበላት የለም። አንበሶች ማስደንገጥ እርግጠኛ ሆኜ ነው የምነግርህ። ጨዋታ አሸንፋለሁ። አንተ 100% አሜን ብለህ ተቀበለ። አሜን ብቻ አሸንፈኛል። ምን መጥበል አሜን ብቻ አሸንፋለሁ ያለ ምንም ጥርጥር። ይሄንን ጨዋታ ያለ ምንም ጥርጥር አሸንፋለሁ። ሰምታችኋል? አዎ 4000 ደርሷል። እንዴ መጨረሻ ላይ ደርሰን ነው የምናጨናንቀው። አጨናንቀን ጎትተን ነው ነፍሳቸውን የምናወጣ። እንዲህ ቀስ አድርገን በስሱ አለ የሆነ ማኛ ራሱ ነው ያለው። ባይዘ በስሱ ቀስ አለን በስሱ። ተዘጋጅ። ወደ 5 ሰከንድ ላይ መልቀቅ ነው ቤተሰብ። በቃ ጋይስ ወልፋና ጅራ በጣም እንቀራረባለን። ሳዚ ኮ ገለቶማ ቡያ ያ ስንል ገለቶማ ሲናርጋ ጅራ ወልፍነ ጉዳ በቀለ ማይ ብሮ አረ ታይሚንግ እናት አረ yes Jessico. oh my god bro. oh my god አገኘህ አገኘሽ እንደተመኘሽ አገኘኋት እንደናፈቅኳት። በጣም ተናፍቄ ነበር ማግኘት። አንተም ያችን ፊልተር እስቲ ድገማት ምን እንደምመስል እዚህ ፊት ላይ እናያለን። ደስዬ እኮ ማይ ብሎድ ብሮ እንዲህ ይላል። ኦቦሌ ሰቹን አከነ ጋፈ ቶኮ ዱፈኒ ሰርፕራይዝ ነው ጎዱኛቻ። ለምን የወንድም ደስታ ያንተም ደስታ ነው። እኔን ደስ ካለ እውነት አገኘ። እኔም ሁለቴ ነበር ባይዘይ በጣም የተከበረ ቤተሰብ እንዲህ እስከሆን ዝም ትላላችሁ? አረ እንኳን ጃኬት ታወለቁ አበለሻሸኝ። ተበለሻሸን ቤተሰብ። ደሲኮ ማይ ብራዘር ወላሂ ተለያየ። እዚህ ቤት ያላችሁ በሙሉ ደሲና መስግኑልኝ። ሁንድ ከሰኑ ገለቶማ ባይዘ ሁላችንም ነው። ሙስጠፋ ሁሴን ውበቴ መጣ አይደል ቤተሰብ? ነግሬህ ነበር አልሰማል ግን ነግሬህ ነበር ብሮ። እናሸንፋለን ችግር የለውም። ወዴ መጥቶ ዝም አልልህ። ይህን ፊት እንደማውቀው ራሱ እኮ ጠፋብኝ። ውበቴ መጥተዋል። ወይኔ ጆከርን መሰልኩ። ከጆከር ጋር ተቀያይ መጣ። ሳስበው ግን ቆንጆ ልጅ ይመስለኛል። ስማ ማኛ ሳስበው ቆንጆ ልጅ ይመስለኛል። ፈርቶ ሳይሆን ቡዳ እንዳይበላ ፊቱ ይሄ ነው። ይሄ ማለት ጆከር ነው። ቆይ ልንገርህ ማኛ፣ ይሄ ነው ጆከር። ሳስበው ቆንጆ ልጅ ይመስለኛል። ምክንያቱም ቡዳ እንዳይበላ ነው ወደዚህ የማይወጣ እንጂ ፈርቶ አይመስለኝም። ይሄ ፊት ነው ጆከር። ግምቴ ነው፣ የራሴ ግምት ማለት ነው። 3 ኮፍያ ቤተሰብ እነዚህ ፊት ያስፈልገዋል፣ አለበለዚያ አይቀየርም። ወልቀርቃራ ማይ ፋሚሊ ሄቨን እየነሽ 2 1 ይቀራል። ወልቀርቃራ አቤት 1 ይቀራል። ሮጡ እሱ 1 ልንበላ ነው ቤተሰብ፣ ልንበላ ነው። 1 ኮፍያ 1000 ነው እኮ ተጠየቀ። ማኛ ቀላል ነገር መሰለሽ? አመ ደብል አሁን ደብል ነው
ዳኒሻ ቴንኪው። እንደርሳለን። ሄቨንዬ አሁን አንቺ ማስደንገጥ አለብሽ። ምንም እና የሚያስደነግጡት ነገር የለም። ደንግጠው ይጠፋሉ እንጂ ማስደንገጥ ምንም ላዳምጥ አልችልም። አጥፋ እንደም ፊልተሩን በእናትህ ቀፍ ኖ ተመችቶኛል። ኧረ እባክህ ይሄ ጆከር ፊልተር እስቲ ጆከር ፊልተር ነው ቤተሰብ። ተመቼ መጡ ቤተሰብ። እንዲህ ነው ቀልቡን የምገፈው። ፊቱን አየሽው? ክው እንዴት እንዳለ ተገኝቷል። ደንግጧል። አሁን አጠራጣሪ ሆነዋል ነገርየው። እንዲህ ደንግጥ የስ ተገኝቷል። ሰው ማሚላዬ እዚህ ጋር አዱ ዳንሻ መፋለጥ አለብን። ነገሩ ከሯል ማለት ነው። ነገሩ ከሯል። እንደውም በለጡ ኑተራኒ ጅረንዮም